እየላሱ መሞት። አንድ ሰው ድንገት አውሬ ይመጣበታል። የአውሬው ጩኸትና ድንፋታ እግሬ አውጪኝ ብሎ እንዲሸሽ ያደርገዋል። ከአውሬው ሸሸው ብሎ ሲሮጥ ጥልቅ ወደሆነ ጉድጓድ ውስጥ ይወድቃል። ወደ ጉድጓዱ ጥልቅ እየተወረወረ ያለ በጉድጓዱ ግድግዳ ላይ የበቀለ 2 ቅርንጫፎች ያሉት ዛፍ ያገኝና ያንን በሁለት እጆቹ ይዞ ፋታ ያገኛል። እግሩም በዛፉ ስሮች ላይ ያርፋል። ይህን እድል ሲያገኝ እስከ ጊዜው ድረስ ነፍሱ መትረፏን፣ ጥቂት በዚህ ሁኔታ ከቆየ ደግሞ ቀስ በቀስ ከዚህ ጉድጓድ ሊወጣ እንደሚችል ማሰላሰል ጀመረ። ከሞት መትረፉንም እርግጠኛ ሆነ። የዛፉን ቅርንጫፎች እንደያዘ እግሩንም በግንዱ ላይ እንዳስደገፈ አንገቱን ዝቅ አድርጎ ሊወድቅበት የነበረውን ጉድጓድ ተመለከተ። በጉድጓዱ ስር ዓይኑ እንደ እሳት የሚያበራ፣ ሰውነቱ እንደ ሰርዶ የተጠቀለለ፣ ራሱ እንደ ዱባ የሚንከባለል፣ አፉ እንደ ገደል የተከፈተ ዘንዶ ተመለከተ። በዚህ አጋጣሚ ነፍሱ ጥላው ልትሄድ ስትል ለጥቂት መለሳት። ከአንደኛው አውሬ አፍ አመለጥኩ ሲል ወደ ሌላው አውሬ አፍ እየተሸጋገረ መሆኑን ሲያስበው ልቡ እንደ እማሪት ያለማቋረጥ ይመታ ጀመረ። ዓይኑን ከዘንዶ ነቅሎ ወደ ላይ ሲመልሰው እርሱ የተንጠለጠለበትን ቅርንጫፍ አንድ ነጭና አንድ ጥቁር አንበጣዎች ባለማቋረጥ እየበጠሱ ሲጥሉት ተመለከተ። ሁለቱም እጆቹ ስለያዙ ምን ያድርጋቸው? አንበጣዎቹ ለየትና ከበድ ያሉ ናቸው። ይበላሉ፣ 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 አይጠግቡም። እርሱ ተማምኖ አጥብቆ የያዘውን ቅርንጫፍ እነርሱ በበሉት ቁጥር ግንዱ እየመነመነ ይሄዳል። ይህንን ሲያስብም የተንጠለጠለበት ሰው ተስፋም እየመነመነ ሄደ። ያ ቅርንጫፍ ተቆርጦ እጆቹ የሚይዙት አጥተው ቢወድቅ የዚያ እሳታማ ዘንዶ ራት እንደሚሆን ሲያስበው ዘገነነ። የእጆቹ ነገር እንዲህ መሆኑን ሲያይ ያለ የሌለ ጉልበቱን ሰብስቦ እግሩ ያረፈበትን ግንድ ተመለከተው። አራት እባቦች ከዛፉ ግንድ ስንጥቅ ውስጥ እየወጡ ነበር። የእነዚህ እባቦች ቤት ያ የዛፉ ስንጥቅ ነው። እነዚህ 4 እባቦች ከዚያ ስንጥቅ ውስጥ ከወጡ በኋላ እግሩ ወዳረፈበት ቦታ መምጣታቸው መሆኑን አሰበ። እንኳንስ 4ቱንና አንዱንስ በምኑ ይከላከለዋል? 4ቱ እባቦች ከ4ቱም አቅጣጫ ከመጡበት ደግሞ እግሩን የሚያሳርፍበት ቦታ ፈጽሞ አይኖረውም። ከላይ አንበጦቹ እጁ ያረፈበትን ይገዘግዛሉ። ከታች እባቦቹ ራሳቸውን እንደ ባትሪ እየወዘወዙ ከስንጥቁ ይወጣሉ። በጉድጓዱ ስር ደግሞ እሳታማው ዘንዶ አፉን ከፍቶ ይጠባበቃል። ሰውየው ተስፋ ወደ መቁረጥ ደረጃ ደርሶ የአንበጦቹን ፍጻሜ ለማየት ቀና ሲል አንዳች ጣፋጭ ነገር አፉ ውስጥ ጠብ አለ። በዛፉ ቅርንጫፍ ላይ ንቦች ከበው ማር እየሰሩ ነው። ያ የንቦች ማር ጠብ ጠብ ይላል። ከነዚያ ጠብታዎች አንዷ ምላሱ ላይ ነጠበች። እፎ ያለ ሰውየው የማሩን ወለላ አጣጥሙ። የማሩን ወለላ ሲያጣጥም ጅቡ ከጉድጓዱ አፍ ቆሞ እንደሚጠብቀው ቅርንጫፉን አንበጦቹ እንደሚገዘግዙት 4ቱ እባቦች እግሩ ከረገጠበት ግንድ ስንጥቃት ውስጥ እንደሚወጡ ከጉድጓዱ ስርም አፉን የከፈተ ዘንዶ እንደተኛ ልጡ የተራሰ ጉድጓዱ የተማሰ መሆኑን ዘነጋው። ልቡ በማሩ ጣዕም ከጉድጓዱ ወጣች። በዙሪያው ያለውን እውነታ ዘነጋና በጠብታዋ ማር ጊዜያዊ እርካታና ደስታ ተዋጠ።
በዙሪያው ያለው ሊወጣው የደረሰውን ችግር ትቶ ድንገት ባገኛት ደስታ ሰመጠ። አንደኛዋን ጠብታ አጣጥሞ ሌላኛዋን ለመቀበል አፉን እየከፈተ ከገዛ ድርጊቱ ጋር ፍቅር ይዞት ጅቡንም አንበጣውንም እባቦቹንም ዘንዶውንም ረሳቸው። እየመጣበት ካለው ጥፋት ይልቅ እየተንጠባጠበለት ወዳለው ማር ዞረ። ተወዳጆች እስካሁን ድረስ እየተከታተላችሁት ከሆነ ፕሮግራሙን ወዳችሁታል ማለት ነው። ታዲያ ለዚህ ፕሮግራም ላይክ እና ሰብስክራይብ ማድረግ ያንሳል? መጽሐፈ በርለዓም ይህን ታሪክ እንዲህ ተረጉመዋል። ጅብ የተባለ ሞትና ጥፋት ነው። ሰው መጥፊያው ሲያባረረው ሞትም ሲከተለው የሚያመልጥ መስሎት ይሸሻል። ሲሸሽ ባላሰበው የችግር ጉድጓድ ውስጥ ይወድቃል። መጋፈጥ እንጂ መሸሽ ማሸነፍን አያመጣም። ጉድጓዱ ሁሉም አይነት ችግር የተጠራቀመበት ነው። አንዱን ችግር በብልጠት አልፋለሁ ብለህ ከሸሸህ የባሰው ችግር ውስጥ ትወድቃለህ። አንዱን መፍታት ካቃተ ችግሮች በማህበር ይመጡብሃል። አንዱን ችላ ካልከው ከመከራ መንጋ ጋር ትጋፈጣለህ። ሰውየው የተንጠለጠለበት ባለ 2 ቅርንጫፍ ዛፍ የተሰጠን የዕድሜ ዘመናችን ነው። ዘመን ስትሰራበት እንጂ ስትንጠለጠልበት መከራ ይጎትታል። ሁለቱም ቅርንጫፎች ነጭና ጥቁር አንበጦች ባለማቋረጥ ይገዘግዟቸው ነበር። እነዚህም ቀንና ሌሊት ናቸው። አንተ የተንጠለጠልክበት ጊዜ የሚባለውን ዛፍ ቀንና ሌሊት የተባሉ አንበጦች በየቀኑ እየገዘገዙ ያመናምኑታል። የያዝከው ይመስልሃል እንጂ የያዝከው እስከ ጊዜው ብቻ ነው። አራቱ ከዛፉ ስንጥቃት ውስጥ በየተራ የሚወጡት እባቦች አራቱም የሰዎች ጠባዮች ናቸው። ነፋስ፣ እሳት፣ ውሃና አፈር። እነዚህ በየተራ ከጊዜ ውስጥ እየወጡ ልጅነትህን፣ ወጣትነትህን፣ ጉልምስናህንና እርጅናህን እየበሉ ይጨርሱታል። አራቱም በአንድ ጉድጓድ ውስጥ ይኖራሉ። አራቱም የዕድሜ ምዕራፎች በዘመን ውስጥ አሉ። እሳቱ ከውሃው ጋር፣ ነፋሱም ካፈሩ ጋር ተሰጥቷል። በየዘመናቱ ካልሰራህባቸው ግን ከጉድጓዳቸው እየወጡ መምጣታቸው እንደሆነ አይቀርም። በጉድጓዱ መጨረሻ የነበረው ዘንዶ ሞት ወይም ጥፋት ነው። በስተመጨረሻ የሚጠብቀው ይህ ነው። የምንዘነጋውም ይህን ነው። ከታች ያንን የመሰለ ዘንዶ እየጠበቀው ሰውየው ድንገት ባገኛት የማር ጠብታ ነገር አለመሆኑ ዘነጋው። ችግሮች ከበውህ ዙሪያህንም እየገዘገዙህ ወደ መጨረሻው ጥፋትም እየወሰዱህ ጉድጓድ ውስጥ መውደቅህን እያወቅ ከእውነታው ጋር ስትጋፈጥ ድንገት እንደ ማር ጠብታዋ ያለች ጊዜያዊ ድል፣ እርካታና ፋታ ታገኛለህ። ያን ጊዜ ጅቡንም አንበጣውንም እባቡንም ዘንዶውንም ትረሳዋለህ። ከእውነታው ጋር ከመጋፈጥ ይልቅ እውነታውን መርሳትን ትመርጣለህ። ጅቡም አንበጣውም እባቦቹም ዘንዶውም ባሉበት አሉ። ጅቡ እየጮኸ ነው፣ አንበጦቹም እየገዘገዙ ነው፣ እባቦቹ ከስንጥቃቱ እየወጡ ነው፣ ዘንዶ አፉን ከፍቶ ሊያጣጥምህ እየቋመጠ ነው። ሁሉም ነገር አልተቀየረም። የተቀየረው ያንተ ልቡና ብቻ ነው። እውነታውን ረሳው። የማሩን ጠብታ ስትልስ ከጉድጓድ የወጣህ መሰለህ። ሁሉም ነገር የተቀየረ ሰላም የሆነና የተረጋጋ መሰለ። ጉድጓዱን ሜዳ፣ ዘንዶውን በግ፣ አንበጣውን ቢራቢሮ፣ እባቦቹን እርግቦች፣ ጅቡንም ፈረስ አድርገህ ቆጠርከው። እውነታውን መርሳት እውነታውን አይቀይረውም። አንተ የማሩን ጠብታ ስላጣጣምክ ጅቡም አንበጦቹም እባቦቹም ዘንዶውም ስራቸውን አያቆሙም። ምናልባት እየተራቡና እየተማረሩ ከመሞት የማር ወለላ እያጣጣሙ መሞት ይሻላል ካላልክ በስተቀር። ከዳንኤል ክብረት ኑ ሀገሬን እናዋልዳትና ሌሎች መጽሐፍ ላይ የተወሰደ